እንደው እኔም እንዳይቀርብኝ ነው እንጂ በደም ነገሩ ተብሏል። ካልሆነው የሆነው በደም ስለተገለጸ አሁንም ከተጠየቀው አንፃር ይቅርታ ማለት በደሉን ማቃለል ነው ወይ የሚለው አይደለም ነው። ለምሳሌ አንድ ሰው በሆነ በደል ዘመዱ ቢገደልበት አሁን አንዲት እናት አያድርግና ልጇ ቢገደልባት ይቅርታ የምታደርገው ልጇን ረስታ አይደለም። አይ ችግር የለውም ምንም አይደለም ልጄ ቢገደልም ልትላት ሲል ይሄ ተፈጥሯዊ አይደለም። እብደት ካልሆነ በስተቀር ሊሆን አይችልም። ጌታችንም እኮ አይሁድን አባ እስራኤሎሙ ሰበዘያምሩ ይገብሩ ሲል ይቅር በላቸው ነው እንጂ እኔ መሰቀሌ ምንም አይደለም። በኋላ በጊዜው ጊዜ እኮ ንስሐ ስላልገቡ በ70 ዓመተ ምህረት የሚደርስባቸው ቅጣት ደርሶባቸዋል። ስለዚህ ይቅር ማለት የሚያስፈልገው በደሉን በማቃለል አይደለም። ይሄ ተፈጥሯዊም አይደለም አይምሮአዊም አይደለም። ግን የሆነው ሆኖ ከይቅርታ ውጭ አማራጭ ስለሌለ ነው። እንደገና ደግሞ ይቅርታ ማድረግ ማለት የግድ ወደ ቀድሞ ሁኔታ መመለስ ማለት ላይሆን ይችላል። በሌላው ምክንያቱም ወደ ቀድሞ ሁኔታ መመለስ አለመመለስ ግንኙነት ስለሆነ ግንኙነት ደግሞ በሌላውም አካል ላይ ይወሰናል። አንድ ሰው በራሱ ብቻ የሚያደርገው ነገር አይደለም። ይቅር ማለት ግን የራሱ ግዴታም ነው የራሱ መብትም ነው ይችላልም። ከዛ በኋላ ወደ ቀድሞ ሁኔታ ይመለሳል። ወደ በለጠም ሁኔታ ሊሄድ ይችላል ላይሄድም ይችላል። ይሄ ጊዜ የሚፈታው ነገር ነው። በሂደት የሚታይ ነገር ነው። ከዚህ ከይቅርታ ጋራ ለምን ማድረግ እንደሚጠቅመን ለራሳችን እንደሆነ ሁለት ነገሮችን ባጭሩ ላንሳ። አንደኛ ይቅርታው የሚጠቅመው እኛኑ ስለሆነ ነው። ለሌላ ሰው የምናደርገው መልካም ነገር ወይም ችሮታ አይደለም። ቅድም መምህራኑ እንዳነሱት በማቴዎስ ወንጌል ምዕራፍ 18 ላይ ቅዱስ ጴጥሮስ ቅድም እንታም አንስተውታል። ስንት ጊዜ ይቅር ልበል ብሎ በጠየቀው ላይ 70 ጊዜ 70 ሲለው እንግዲህ ቅዱስ ጴጥሮስ በጣም የሚቻለውን መግፋቱ ነበር። በአይሁድ ልማድ አንድ ሰው ይቅር ማለት ያለበት ይሄ የረበናቱ ሕግ ነው። የረበናቱ ልማድ 3 ጊዜ ነው ይላሉ። ሰውን ይቅር ማለት ያለበት 3 ጊዜ ነው። ከዛ በላይ የሚሉት የአይሁድ የራሳቸው ልማድ ነበረ። ስለዚህ ቅዱስ ጴጥሮስ መግፋቱ ነው። 3ን በ2 አባዛ እጥፍ አደረገ። እንደገና ደግሞ አንድ ምራቄ ጨመረበት ፍጹምም ስለሆነ 7 አደረገው። ግን አይደለም ብለው ቅድም መምህራኑ እንደነገሩ 70 ጊዜ 7 አለ። ከዛ ቀጥሎ ጌታችን አንድ ምሳሌ መስሏል። ምንድነው ያለው? አንድ ሀብታም ባለስልጣን በሌላው ሰው ላይ 1,000 ወይም 10,000 መክሊት ያበደረው ነበር አለ። ከዛ በኋላ እንዲከፍል አስገደደው መጣ። ግን ያ ሰው የተበደረው የሚከፍለው ስላልነበረ እግሩ ላይ ወድቆ እባክህ ጊዜ ስጠኝ ነው ያለው። ጊዜ ነው የለመነው። በዚህ ጊዜ አዘነለትና ማረው ተው ይላል። 10 መክሊት 10,000 ወይም 1,000 ማለት ነው። 10,000 መክሊት ዋጋ ስንት ነው የሚለውን የመጽሐፍ ቅዱስ ሊቃውንት በሂሳብ በዛሬ ዋጋ ለመተመን ሞክረዋል። እና የዛ ዋጋ በፓውንድ 1,875,000 ፓውንድ ስተርሊንግ ነው። በዶላር ደግሞ 2,300,000 ምናምን ፓውንድ ነው። በአንጻሩ ይሄ ሰው ይሄ ሁሉ ዕዳ ይቅር የተባለለት ሰው እሱ ደግሞ ልፍ ሲል 100 ዲናር የተበደረው ነበር። ያንን እባክህ ጊዜ ስጠኝ እንኳን ቢለው እምቢ ብሎ አሰረው ይላል። እሱ 1,000 ወይንም በዶላሩ 2,300,000 ምናምን ዶላር ዕዳ ይቅር የተባለለት ሰው 100 ዲናር ነው ይቅር ማለት የከበደው። ያም ጊዜም ነው ራሱ ያልሰጠው። 100 ዲናር $4.50 አካባቢ ማለት ነው። እንግዲህ እሱ የተተወለት ስንት ነበረ? 2,300,000 ምናምን ወደ ብር እንቀይረው እንደው ትርራፊውን ትተን 65 ሚሊዮን አካባቢ ብር ይሆናል። እሱ የተማረለት 65 ሚሊዮን አካባቢ ነው። እሱ መማር ያቃተው ዕዳ ግን 4.50 ምናምን ወደ ብር ብንቀይረው 120 አካባቢ ነው። እንግዲህ ይታያችሁ 65 ሚሊዮን ብር አንድ ሰው በወር 20,000 ብር የተጣራ ገቢ ያገኛል ብለን ብናስብ እንደው ስንቱ 20,000 ብር ያገኛል እንተውና እስኪ ከፍ ያለ እንውሰድ። 20,000 ብር የተጣራ ገቢ ቢያገኝ ይሄን 20,000 ደግሞ ምንም ነገር ላይ ሳያጠፋ እድሜ ልኩን ቢሰራ 20,000 በወር ቢከፍል 65 ሚሊዮን ለመክፈል ስንት ጊዜ ይወስድበታል? እስኪ 65 ሚሊዮኑን ለመክፈል ከ200 ምናምን ዓመት በላይ 250 270 ዓመት ይወስድበታል። ይሄ ማለት እድሜ ልኩን ሊከፈል አይችልም ማለት ነው። በአንጻሩ ይሄ ሲማርለት ይቅር ማለት ያቃተው 125 ብር አካባቢ ግን ምናልባት በዛሬው ገንዘብ አንድ ቀን ምሳም ደህና አድርጎ የማያበላ ሊሆን ይችላል።
ይህንን ነው ጌታችን ያነጻጽረው። እኛ እልፍ አእላፍ የሆነ ዕዳችንን ይቅር ይለን ዘንድ እዚህ ግባ የማትባለውን ለአንድ ቀን ምሳ እንኳን ሂሳብ የማትሆነውን ትራራፊ የሆነችዋን ነገር ይቅር በሉ ነው። ካለዛ ይቅር አንባልም ነው። ትንሿን አንተውም ካልን ትልቁን ሊተውልን አይችልም ነው። ስለዚህ ጥቅሙ ለእኛ ለራሳችን ነው፣ ለማንም አይደለም። አሁን በእውነቱ እንደው የራሳችን ኃጢአት ብዙ ጊዜ ቅድም እንደተማርነው ስለማይታየን እንጂ እግዚአብሔርን ሳንበድል የዋልንበት ቀርቶ እንደው ያለፈች ደቂቃ እንኳን ትኖራለች። ይሄን ሁሉ ከቆጠረብን የእግዚአብሔርን ጸጋ ማግኘት አንችልም፣ ፊቱን ማየት አንችልም። በአንጻሩ ይሄ ሁሉን ይቅርብን የምንል ከሆነ ያለን አማራጭ ሁለት ነው። ወይም ኃጢአት ሳይሰሩ መኖር፣ አለዛ ደግሞ ምንም ሰው ቢበድለን ይቅር ማለት ነው። ኃጢአት ሳንሰራ መኖር ስለማንችል ለኛ የሚሻለን አማራጭ ቢከብደንም እንኳን ሊመረን ቢችልም እንኳን መስቀል ስለሆነ ቢከብደንም እንኳን ይቅር ማለቱ አማራጭ የለውም ነው። ይሄ ግዴታ ነው። ለኛ ያለን መንገድ ይሄ ብቻ ነው። ሁለተኛ ባጭሩ ማነሳው ግንኙነቶች እስካሉ ድረስ ነው። እንግዲህ 70 ጊዜ 70 ማለት ሰው ከሰው ጋር እስከኖረ ድረስ ሪሌሽንሺፕ ሰው አብሮ መኖር እስካለ ድረስ ይቅርታ ያስፈልጋል ነው። በዚህ ሂደት ነው የበደሉን እንኳን ሰዎች ቢኖሩ በእውነት ማሸነፍ የሚቻለው ድል ማድረግ የሚቻለው በይቅርታ ነው። በእልህ ማሸነፍ የቻለ ሰው የለም። በመጠቃቃት መጠፋፋት እንጂ መሸናነፍ የቻለ ሰው የለም። ምናልባት ዛሬ አንዱ ቢያሸንፍ ጊዜውን ጠብቆ ሌላው ደግሞ ይመጣል። እውነተኛ አሸናፊነት የሚገኘው በይቅርታ ነው። ለፍቅር በመሸነፍ ነው። ከእልከኝነት ስሜት በመውጣት ነው። አንድ ታሪክ ላስታውሳችሁ። አባ አትናቴዎስ የሚባል የአንጾኪያ ጳጳስ ሆኖ የተሾመ ነበረ። ስንክሳር ላይ ጥቅምት 9 አካባቢ ይመስለኛል ታሪኩ አለ። እና የአንጾኪያ ጳጳስ አርፎ ሌላ ጳጳስ ሊሾም ሲል እንደ ቤተክርስቲያን ስርዓት በአካባቢው የነበሩ የሌሎች ሀገሮች ፓትርያርኮችም ሄደው ነበረ የሚሾሙት። 50 ቀን ጠብቀው ሲቀርባቸው የአንጾኪያ እና የዛ አካባቢው ጳጳሳት ተሰብስበው አባ አትናቴዎስን ፓትርያርክ አድርገው ሾሙት። የአካባቢው አንድ ሌላ ጳጳስ አባ እልመፍሪያን የሚባል 50 ቀን ተጠብቆ ስለቀረ ከዛ በኋላ ሹመው ሲመለሱ እሱ ደግሞ በራሱ ጊዜ ተመችቶት ሲመጣ ተገናኙ። ወዴት እየሄዳችሁ ነው? ከየት እየመጣችሁ ነው? እንዲህ አድርገን አባ አትናቴዎስን ሾመን። እንዴ እኔ እኮ እየመጣሁ ነው። የሀገራችን ስርዓት እንደዚህ ነው ወይ? እንዲህ ከሆነ አባ አትናቴዎስን አውግዣለሁ፣ ስሙን በጸሎት በቅዳሴ በቁርባን የሚጠራውን ሁሉ አውግዣለሁ ብሎ አባ እልመፍሪያን ወደ ሀገረ ስብከቱ ተመለሰ። አባ አትናቴዎስ ይህን ሰማ። እሱም የእሱን ስም የሚጠሩ ምዕመናን በሙሉ ተወግዘዋል። ምን ያድርግ? ዲያቆኑም ጠርቶ እባክህ ልጄ የምነግርህን እንድመርቅህ ስማኝ፣ ፈጽምልኝ። 1 ዓመት ሙሉ ወደ ዋሻ ለሱባኤ እገባለሁ፣ ማንም አያገኘኝም። ስለኔ የሆነ እግዚአብሔር ባመለከተ መንገድ ስራ። ማንም ሰው ወዴት እንደሄድኩ ቢጠይቅህ ሱባኤ ገብቷል ብል በቃ ብሎ ይሄንን አደራ ሰጠው። ከዛ በኋላ ተራ ልብስ ለብሶ ወደ አባ እልመፍሪያን ሀገረ ስብከት ሄዶ በሩን አንኳኩቶ እባክህ የዕለት ሲሳይ ያጣሁ ድሃ ነኝ፣ በቤት ተቀበለኝ፣ የዕለት እንጀራ ስጠኝ ላገልግል አለው። አስገባው። አንድ ተራ ድሃ ሰው መስሎ ነው። ገባ። ከዛ በኋላ የፈረሱን የበቅሎውን ፍጉን እየጠረገ በአጠቃላይ የቤት ውስጥ አገልግሎትን ሁሉ ከፍ ዝቅ እያለ ሲያገለግል ቆየ። ተልኮውን ያዩ መነኮሳቱ ካህናቱ ወደ ጳጳሱ አባ እልመፍሪያን ቀርበው እባክህ ድቁና ሹመው፣ ይህ ሰው በጣም ትሁት ነው ያገለግላል አሉት። አንድ ቀን በሰንበተ ክርስቲያን ጠርቶ እባክህ አለው። ድቁና ተቀበል አለው። እግራቸው ላይ ወድቆ አልሆንም፣ አይገባኝም አለ። አይሆንም እግዚአብሔር ጠርቶሃል አሉት። የግድ ሲሆንበት እግራቸው ላይ ወድቆ በነውር ተይዞብኝ ነው እንጂ ድቁና ውስጥ ነበረኝ አለ። ገረማቸው ያን ያህል ትህትና። እንደገና አሁንም አገልግሎቱን ቀጠለ። በሆነ ጊዜ ቅስና ሊሾመው በሰንበተ ክርስቲያን መንፈስ ቅዱስ ጠርቶሃል አለው። እባካችሁ ተውኝ፣ ለዚህ የተገባው አይደለም አለ። እምቢ አሉት። በነውር ተይዞብኝ ነው እንጂ ቅስናው ነበረኝ አለ። የበለጠ ገረማቸው። በሌላ ጊዜ ደግሞ ጳጳሱ አለሞተባት ሀገረ ስብከት ጳጳስ አድርገው ሊሾሙት ጳጳሳት ሁሉ ተሰብስበው እና መንፈስ ቅዱስ በጵጵስና እንድትላላክ እንድታገለግል ጠርቶሃል አሉት። የመጨረሻ የማይችለው ሆነበት። እግራቸው ላይ ወድቆ ለመናቸው። አይሆንም መንፈስ ቅዱስ ጠርቶሃል አሉት። አይ በቃ አማራጭ ከሌለኝ ምንም ማድረግ አልችልም። አባ አትናቴዎስ የተባልኩት እኮ እኔ ነኝ አለ። እኔ ነኝ። በዚህ ጊዜ ያ ፓትርያርኩ ሊቀ ጳጳሱ አባ እልመፍሪያን ራሱን ስቶ ወደቀ ይላል። የሚያደርገው ጠፋውና ለረጅም ሰዓት መሬት ላይ ወድቆ እየተንፈራፈረ አለቀሰ። ሰማይ እሳት አዝንቦ እንዳያቃጥለኝ፣ መሬት ተከፍቶ እንዳይውጠኝ ምን እንደማደርግ እባካችሁ ንገሩኝ። ፓትርያርኩ ሊቀ ጳጳሳቱ እንደ ተራ ሰው እንደ ችግረኛ በቤቴ እየጠረገ ያን ሁሉ ሲያገለግል ይሄን ያህል ጊዜ
ምን እንደማደርግ ንገሩ ብሎ በጣም ተጨነቀ። ከዛ በኋላ አረጋግተው አስነሱት። መንበር አመጡ፣ ሁሉን ነገር አዘጋጁ። እዛ ላይ አባ አትናቴዎስን አስቀመጡት። ከዛ በኋላ ጳጳሳቱ ሁሉ ከነመንበሩ ተሸክመው 3 ጊዜ ቤተክርስቲያኑን አዞሩት። ከዛ በኋላ ገብቶ እንዲቀድስ አደረጉት። በመጨረሻ አባ አልመፍሪያን በእግሩ አባ አትናቴዎስን በቅሎ ላይ አድርጎ በእግሩ ወደ ሀገረ ስብከቱ መለሰው። እባክህ አባ አትናቴዎስ ተው እባክህ፣ አንተም በሌላ በቅሎ ላይ ሆነ አብረን እንሂድ ብሎ የለም አንተ በእግር መጥተህ ወደ ሀገሬ እንደመጣ እኔም ደግሞ በእግሬ ነው የምሸኝህ አሉ። ይህን የመሰለ ማሸነፍ የሚገኘው በይቅርታና በመሸነፍ ነው እንጂ እሱ ምልክ ውስጥ ቢገባ እንደዛኛው እሱ እኮ ማውገዝ ይችላል። ጳጳስ ነው፣ ግን ያ ማሸነፍን አያመጣም ነበር። በሰላም በፍቅር የሚመጣውን አይነት መንፈስና ዘላቂ ሰላም ማምጣት የሚችለው ይቅርታ ነው። ቅዱስ ጳውሎስን ካስተማሩት የጌታ ጥሪ አለ፣ ግን ከተጠራም በኋላ ሁልጊዜ ይጸጽተው የነበረው የቅዱስ ጳውሎስ ሕይወት በቅዱስ እስጢፋኖስ ላይ ያየው ሕይወት ነበር። ይሄን አንስቼ እጨርሳለሁ። ቅዱስ እስጢፋኖስን በተመለከተ ቅዱስ ጳውሎስ ደጋግሞ አንስቷል። የሐዋርያት ሥራ ምዕራፍ 22 ላይ በሰፊው ካነሳ ጉዳይ አንዱ ይሄ እስጢፋኖስ ጉዳይ ነው። ምስክር እስጢፋኖስ ሰማዕት ሆኖ በሞተ ጊዜ እኔ ልብስ ጠብቅ ነበር ብሎ ይጸጽተው ነበር ቅዱስ ጳውሎስ በእስጢፋኖስ ሞት መሳተፉ። እንደሚታወቀው እስጢፋኖስ ሲገደል አባት ሆይ በደል አታድርግባቸው እባክህ ነው ያለው። ይሄ በቅዱስ ጳውሎስ ሁሉ ጊዜ አርአያ ሆኖ የሚታየው የእስጢፋኖስ ይቅር ባይነት ነበር። እንደውም ቅዱስ ጳውሎስ ሁለተኛ ጢሞቴዎስ ምዕራፍ 4 ላይ ከዚህ ዓለም ስለመሄዱ ሲናገር ምዕራፍ 4 ቁጥር 8 ላይ እውነተኛ አክሊል የጽድቅ አክሊል ተዘጋጅቶልኛል ይላል። የግሪክ ሊቃውንቱ የቋንቋ ሊቃውንት ሲያብራሩ ምን ይላሉ? አክሊል በግሪክ 2 ቃል አለ አክሊል የሚገልጽ። አንደኛው የቤተ መንግስታዊ አክሊል ነው። ሁለተኛው ደግሞ የድል አድራጊዎች የአሸናፊዎች አክሊል ነው። እና የአሸናፊዎችን አክሊል ነው ቅዱስ ጳውሎስ የገለጸ እና በግሪኩ ስቴፋኖስ ነው የሚለው የጽድቅ አክሊል የሚለው አክሊል የሚለው በግሪኩ ስቴፋኖስ ነው። እና ይሄኛውን ቃል የመረጠው ቅዱስ ጳውሎስ ስቴፋኖስ የሚለው እስጢፋኖስ በውስጡ ስለነበረ ነው ብለው ሊቃውንት ያብራራሉ። ምክንያቱም ያ በድንጋይ የተወገረ ያልተበቀለው ይቅር ያለው ቅዱስ እስጢፋኖስ በቅዱስ ጳውሎስ ውስጥ ሁልጊዜ ሕያው ነበረ። እና እውነተኛ አሸናፊ መሆን የሚቻለው በይቅርታ ስለሆነ ነው። አንድ ጳጳስ ሰርቢያዊ ጳጳስ ናቸው። በሁለተኛ የዓለም ጦርነት በናዚዎች ተይዘው የማጎሪያ ካምፕ ወይም ኮንሰንትሬሽን ካምፕ ውስጥ ገብተው የጸለዩትን ጸሎት ላንብብላችሁና በዛ ልጨርስ። እንዲህ ይላል። ረዘም ያለ ጸሎት ነው፣ ባጭሩ የተወሰነው ብቻ ላንብብላችሁ። ጌታ ሆይ ጠላቶቼን ባርካቸው፣ እኔም እባርካቸዋለሁ አልረግማቸውም። ከወዳጆቼ ይልቅ ጠላቶቼ ወደ አንተ እቅፍ እንድገባ ረድተውኛል። ወዳጆቼ ከምድር ጋር እንድጣበቅ አደረጉኝ፣ ጠላቶቼ ግን ከምድር አለያዩኝ። በዚህ ዓለም ላይ የነበረኝን ምኞትና ተስፋም ሁሉ አፈራረሱልኝ። ጠላቶቼ በዓለም ላይ እንግዳ እንደሆንና ለዚህ ዓለም ትርጉም የሌለው ኗሪ እንደሆን አድርገውኛል። ከኔ ከራሴ ይልቅ እነርሱ ኃጢአቴን በዓለም ፊት ተናግረውልኛል። እኔ ራሴን ለመቅጣት እያመነታው ሳለ ጠላቶቼ ግን ያለማመንታት ቀጥተውኛል። እኔ መከራንና ስቃይን ለመሸሽ ስሞክር እነርሱ ስቃይንና መከራን ከእጃቸው እንድቀበል አድርገውኛል። እኔ ራሴን ሳሞግስና ሳመሰግን እነርሱ ያለ ርኅራኄ ነቅፈውኛል፣ ሰድበውኛል። እኔ ራሴን በትዕቢትና በእብሪት ሞልቼ ሳለሁ እነርሱ ግን በፊቴ ተፍተውብኛል። ጌታ ሆይ ስለዚህ ጠላቶችን ባርካቸው፣ እኔም እባርካቸዋለሁ እንጂ አልረግማቸውምና። እኔ ራሴን አዋቂና ብልህ አድርጌ ስቆጥር እነርሱ ግን ደንቆሮ ብለውኛል። እኔ ራሴን ገናና አድርጌ ስቆጥር የማረባና ከቁጥር የማልገባ እንደሆንኩ አድርገው አፍ ይዘውብኛል። እኔ ሕዝብን ልመራ ስፈልግ እነርሱ ደግሞ መሬት ላይ ጥለው ጎትተውኛል። እኔ ራሴን ላበለጽግ ስጓጓ እነርሱ በብረት ሰንሰለት አስረው ይህን ከማድረግ ከልክለውኛል። በሰላም እተኛለሁ ብዬ ሳስብ እነርሱ ከተኛሁበት እየቀሰቀሱ እንዳልተኛ አድርገውኛል። ለረጅምና ጸጥተኛ ሕይወት መኖሪያ ቤት ልሰራ ስሞክር እነርሱ ያን አፈራርሰው አባረውኛል። በእውነት ጠላቶቼ ከዓለም ቆርጠው ለይተውኛል። እጆቼንም ከዓለም ለይተው ወደ አንተ ብቻ እንድዘረጋ አድርገውኛል። ጌታ ሆይ ስለዚህ ጠላቶቼን ባርካቸው፣ እኔም እባርካቸዋለሁ እንጂ አልረግማቸውም ይላል ጳጳሱ። ጌታ ሆይ ባርካቸው፣ አብዛቸው አብዛቸው፣ በእኔ ላይም የበለጠ መራራ እንዲሆኑብኝ አድርጋቸው። ወደ አንተ የጀመርኩት ሽሽትና ጉዞ መመለስ የማይገጥመው ይሆን ዘንድ በሰው ላይ ያለ ተስፋ በሙሉ እንደ ሸረሪት ድር ይበጣጠስ ዘንድ ፍጹም የሆነ ሰላምና እረፍት በነፍሴ ውስጥ መንገስ ይጀምር ዘንድ ልቡናዬ እብሪትና ቁጣ የተባሉ የሁለቱ ዋና ዋና ስህተቶች መቃብር ይሆን ዘንድ
መዝገቤን ሁሉ በሰማይ ሰበስብ ዘንድ የቅዠትና የህልም ዓለም ከሆነው ራስን የመደለልና የማታለል ህይወት ለአንዴና ለመጨረሻ ነፃ ሆን ዘንድ ጌታ ሆይ ባርካቸው፣ አብዛቸው፣ በእኔ ላይ የበለጠ መራራ እንዲሆኑብኝ አድርጋቸው። ጠላቶቼ ማንም በቀላሉ የማያውቀውን ዕውቀት ማለትም ማንም ሰው በዓለም ላይ ከራሱ በስተቀር ሌላ ጠላት የሌለው መሆኑን እንዳውቅ አስተምረውኛል። ሰው ጠላቶቹን የሚጠላው እነርሱ ጨካኝ ጓደኞች እንጂ ጠላቶች አለመሆናቸውን ማወቅ ሳይችል ሲቀር ነው። they are not enemies but cruel friends ይላል። ከወዳጆችና ከጠላቶቼ ከሁለቱ በዓለም ላይ ማንም መልካም ከወዳጆችና ከጠላቶቼ ከሁለቱ በዓለም ላይ ማን መልካም እንዳደረገልኝና ማን ክፉ እንዳደረገብኝ ለመናገር ለኔ በጣም አስቸጋሪ ነው። ስለዚህ እግዚአብሔር ሆይ ወዳጆችንና ጠላቶችን ሁለቱንም ባርካቸው። ጌታ ሆይ ጠላቶችን ባርካቸው፣ እኔ መባረካቸዋለሁ እንጂ አረግማቸውም። አሜን ይላል። እስኪ እንዲህ ብለን እንድንጸልይ እግዚአብሔር ይርዳን።